ቁጥር 5 አቡ መሐሙድ ቁጥር 5 حروف الهجاء حروف الهجاء ايش معناته حروف الهجاء ቁጥር 6 غضب غضب ሳይሆን غضب ايش معناته الغضب በአማርኛ በአረብኛ غضب ነው በአማርኛ ምንድነው حروف الهجاء በአማርኛ ነው በአረብኛ ነው ከማን በአማርኛ ምንድነው እሺ ሰባተኛ ቁጥር 7 استفسار ማለት ምን ማለት ነው በአማርኛ ጽፋላችሁ ቁጥር 8 مشهور ማለት ምን ማለት ነው مشهور ማለት ምን ማለት ነው مشهور ማለት ምን ማለት ነው محشور ማለት ምን ማለት ነው مشهور እና محشور ይለያያሉ ሁለቱም የተለያዩ مشهور محشور የሚለያዩ ፊደሎች ናቸው የሁለቱንም ትርጉሞች ታመጣላችሁ ዘጠነኛ ፌመስ ማለት በአማርኛ ነው ወይም በእንግሊዝኛ ነው በአረብኛ ምን ማለት ነው ዘጠነኛ ቁጥር 9 10 ቤቱ በካሜራ ክትትል ይደረግበታል ቤቱ ካሜራ ክትትል ይደረግበታል 11 ማጨስ ክልክል 11 ማጨስ ክልክል ነው 12 ምተሳዊ 12 ምተሳዊ ማለት ምን ማለት ነው በአማርኛ 13 ሙተታሊያ ማለት ምን ማለት ነው ሙተታሊያ ማለት ምን ማለት ነው ማለሽ 13 የለም ይሄ 14 ብለን ያዘው ስለሰረስኩት 14 ሙተታሊያ ማለት ምን ማለት ነው 15 استهلاك ማለት ምን ማለት ነው استهلاك ማለት ምን ማለት ነው 16 መህሩጋት ማለት ምን ማለት ነው መህሩጋት 17 الشعلة الشعلة ማለት ምን ማለት ነው በአማርኛ 18 ተረት የላም በረት ይባላል በአማርኛ በአረብኛ ምንድነው ለልጆቻችሁ ተረት ስትነግሩ በአማርኛ ተረት የላም በረት ብላችሁ ነው የምትጀምሩት በአረብኛ ምን ብላችሁ ነው የምትጀምሩት 19 ከለታት በአንድ ቀን ብላችሁ ተረት ትጀምራላችሁ ከለታት አንድ ቀን ማለት ምን ማለት ነው በአረብኛ ችንን ይነግራይ ኮሜንት ላይ እስኪ ኮሜንት ላይ ጀምሩት እስኪ ኮሜንት ላይ ጻፉ 20 ቅኔ ማለት ምን ማለት ነው በአማርኛ ቅኔ ነው በአረብኛ ምን ይባላል 21 ኹጥባ ምንድነው ኹጥባ ምንድነው ኹጡባስ ምንድነው ኹጥባ ለብቻው ነው ኹጡባ ለብቻው ነው ሁለት ትርጉም ነው ያለው ኹጡባ ሁለቱም የተለያዩ ናቸው ለይቶ የሚነግሩ 22 ፕራንክ በአረብኛ ምን ይባላል 23 ደዩት ማለት ምንድነው ደዩት ይባላል ደዩት ምን ማለት ነው ደዩት አንተ ደዩት ከተባለ ምን ማለት ነው 24 ሙስተቅበል ማለት ምን ማለት ነው ሙስተቅበል 25 ግሰተክ አጂብ ከተባለ ምን ማለት ነው ግሰተክ አጂብ ከተባለ ምን ማለት ነው 26 علاج طبيعي ማለት ምን ማለት ነው علاج طبيعي 27 ما يهمني ማለት ايش معنى ما يهمني 28 ممنوع التدخين ማለት ምን ማለት ነው 29
ጭልጥ ያለ እንቅልፍ ማለት በአረብኛ ምን ማለት ነው? 30 ደብር ነፍስክ ማለት ምን ማለት ነው? 30 ጥያቄ ያለው የቻለ ሰው ኮሜንት ይጻፍ። ላይቭ እስከምንገባ ድረስ ያላስቻለው ኮሜንት ላይ ይመልስ። ጥሩ ነው። ልክ ግን ሳስገባችሁ እነዚህ ነው ጥያቄ ነው መልሼ የምጠይቀው። ኮሜንት ላይ ሳስገባችሁ እንግዳ ገስት ላይ ሳስገባችሁ ጠቅ እያደረጋችሁ መመለስ አለባችሁ። ነገ ላይቭ ላይ እንገናኝ።